አንድ ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎው እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ፌስቡክ ላይ ደፋር ከሆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረክ የዚህን ፖለቲካል ማርኬት ፕሌስ ብልሽት ታፋጥናለህ። የሆነ ሰው ፎቅ ስለሰራ የሆነ ሰው መኪና ስለገዛ ኢትዮጵያ አትበለጽግም። የኢትዮጵያ ብልጽግና የሚረጋገጠው በርከት ያለ ቁጥር መካከለኛ ገቢ ያለው ስናደርግ ነው። የዚህ ገበያ አውድ ምንድነው ያላችሁ እንደሆነ the 3C ይባላሉ። አንደኛው ኮራፕሽን። እጁ ንጹህ የሆነ ሰው ብዙም በስልጣኑ ማግበስበስ የማይፈልግ ሰው የሆነ ሀብታም የሆነ ግሩፕ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ የእንትን ነኝ አይልም። ኮራፕትድ የሆነ ሰው ግን ሌባ የሆነ ሰው ግን በሻይ ካላገኘው በውሃ ካላገኘው በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል። ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመጻ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል። ለፌስቡከኛው፣ ለአመፀኛው በአመጽና ግጭት ውስጥ ግጭትና አመጹ ባይዘው ውጭ ብቻ አይደለም። እዚህ አዲስ አበባ ውስጥ በፌስቡክ በዩቲዩብ ጭቅጭቅ ያለበት አውድ ይፈጥራል። ከኮራፕሽን ከግጭት በኋላ የሚመጣው ነገር ካፕቸር ነው። አካባቢን፣ ሰፈርን፣ ወርቅን፣ ብርን ካፕቸር ማድረግ፣ ስልጣንን ካፕቸር ማድረግ ነው። በሰፈር ደረጃ ካፕቸር አለ፣ በፖለቲካ ሃይራርኪ ደረጃም ካፕቸር አለ። ስለዚህ ኮራፕሽን ይጀምራል፣ ግጭት ያመጣል፣ ከዛ በኋላ ስልጣን ይበትናል፣ ናሽናል ኢንተረስት ይበትናል፣ ሀገራዊ ህልምና ፍላጎት ይበትናል፣ ሃይራርኪ ያጠፋል፣ ኢንስቲትዩሽን ያፈርሳል። ቀስ ቀስ እያልን የምንሰራው ጉዳይ በጊዜ ሂደት ውስጥ ተቋም የሚያፈርስ ከሆነ ተቋም እያፈረሰ የሚሄድ ከሆነ ሀገር ልንገነባ አንችልም። ኔሽን ቢልዲንግ አደገኛ አደጋ ውስጥ ይገባል። በእኛ ሁኔታ ውስጥ የፖለቲካ ገበያ አዝማሚያው ምን ይመስላል ያላችሁ እንደሆነ አንደኛው ደርሶ አክራሪነት ነው። ኦሮሞ ትናንት የተፈጠረ ይመስል ኦሮሞ ተፈጥሮ ኦሮሞ ውስጥ ኖሮ ኦሮሞ ውስጥ አድርጎ ለኦሮሞ ታገልኩ ሲል ቆይቶ አሁን የኦሮሞ ብቸኛ ጠበቃ መሆን ይፈልጋል። ብቸኛ የሰፈር ጠበቃ መሆን ይፈልጋል። አክራይነት በስቷል። ሁለተኛው ሌብነት ነው። ጊዜ፣ ገንዘብ፣ መሬት ምናምን መስረቅ
ቅድም በገለጽኩ መንገድ። ሶስተኛው ዓለም አቀፍ ተጽዕኖ ነው። ተጽዕኖ ቅድም እንዳነሳሁት አጀንዳ ሴት እያደረገ በውስጣችን ሰላምና ህብረት እንዳይኖር ይሰራል። ይሄ ቻሌንጅ ፌስቡካችሁን ተመልከቱ፣ ዩቱብ ተመልከቱ። ነገርየው ፍሬ አፍርቶ ወጥቶ ውጭ ባይታይም በየጓዷ 2 ሰው 3 ሰው ተቧድና ይሄ ነገር እዛ ነገር እዚህ ነገር ማለቷን ከዛም ካለፈ ፌስቡክ ላይ ደፋር ከሆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረክ የዚህን ፖለቲካል ማርኬት ፕሌስ ብልሽት ታፋጥናለህ። ነገር ግን ፖለቲካል ማርኬት ፕሌስ ሲበላሽ ቼንጅ የሚመሩ መሪዎች ስራቸው ቤቢ ሲቲንግ ነው። ልጁ ሲስቅ እሰይን አንበሳ ብለህ አቅፈህ ልክ ሲያለቅስ እንኪ ተሸከሚው ካልክ የቼንጅ መሪ አይደለም። ልጅ ይስቃል፣ ያለቅሳል። እነዚህን ጉዳዮች ቤቢ ሲቲ እያደረግን እያስማማን እያግባባን እንዳንጠፋፋ አርገን ካልሄድን በስተቀረ ትራንዚሽኑ አደጋ ውስጥ ይገባል። ሚናችን ማወቅ አለብን። በቃ ያንተ ሚና አንድ ቀን አማራ ያለቅሳል፣ አንድ ቀን ኦሮሞ፣ አንድ ቀን ትግሬ፣ አንድ ቀን ወላይታ፣ አንድ ቀን ጉራጌ። ይሄን እያስማማ ኢትዮጵያዊነት እንዳይፈርስ አድርገህ ብልጽግና እንዲመጣና ሰዎች በሐሳብ ልዕልና እንዲቆሙ ማድረግ መቻል አለብኝ። የዚህ ዘመን መሪ ነኝ ብለህ ማሰብ ነው። ሮጠ ወደ ራስ ሸለቆ ከገባ ተበላሸ ነገሩ። ፖለቲካል ማርኬት ፕሌሱ ከጋብቻ ከአምቻ ከኢንስቲቱሽናል ውቅር ውጭ ወጥቶ በሰፕላይ እና ዲማንድ ላይ ቤዝ አድርጎ እየተሸቀጠ አጠቃላይ ጉዟችን አደጋ ውስጥ እያስገባ መሆኑ መገንዘብ ብቻውን በቂ አይደለም። የዚህ ፖለቲካ ገበያ አደጋ ምንድነው? ምንድነው የሚያስከትልብን ብሎ ማወቅ አስፈላጊ ነው። አደጋው የለውጥ ንጥቂያ ነው። ቼንጅን ነው የሚሻማው። ለውጥ ንጥቂያ ማለት የምታረጋቸውን ማንኛውም የሪፎርም እሳቢዎችና ድርጊቶች ከግል ጉዳይ ጋር ማያያዝ፣ ድል ሲሆን መንጠቅ፣ ጥፋት ሲሆን መስጠት ነው። አንደኛው ብልጽግናን በሀብት ቅርመታ መተካት ነው። የሆነ ሰው ፎቅ ስለሰራ የሆነ ሰው መኪና ስለገዛ ኢትዮጵያ አትበለጽግም። የኢትዮጵያ ብልጽግና የሚረጋገጠው በርከት ያለ ቁጥር መካከለኛ ገቢ ያለው ስናደርግ ነው። መካከለኛ ገቢ ያለው ሰው በሚሊየን ስናበዛ ነው ብልጽግና የሚረጋገጠው። የኢትዮጵያ ነፍስ ወከፍ ገቢ 4000 5000 ከገባ እርሳው። አሁን በየሰፈር የምትጣላውን የሚሰማ የለም። 4000 እና 5000 እስኪገባ ድረስ ቤቢሲት አድርግ። እዛ ከደረሰ በኋላ ሰው ጊዜ የለውም። ሞርጌጅ አለበት፣ መኪና አለበት፣ ነዳጅ አለ፣ ጊዜ የለውም ስላንተ ወሬ። እዛ እስኪደርስ ድረስ ግን አመጠን ካላደረስን በስተቀረ ወደ ኋላ ሲመለስ በነበረበት አይቆምም። በብዙ መጠን ወደ ኋላ ሄዶ ወደ ጠለቀው የችግር ምንጭ ይገባል። ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር። የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ እዚህ ጋር መቋጫው ሐሳብ ወጣቶች እንድትይዙ የምፈልገው ብዙ ሰዎች ስንዴ ምን ያረጋል፣ ችግኝ ምን ያረጋል፣ ቡና ምን ያረጋል፣ የሚሞተውን ሰው አስቆሙ ይላሉ ትላላችሁ አይደለም? ይሄ ላይላዩን ቆንጆ ምክር ነው። ላይላዩን ውስጡ ግን መርዝ ነው። ምክንያቱም ስንዴ ከሌለ ያ ሰላም የሚያስከብርልን ኃይል የምትከፍለው ደሞዝ የለህም ማለት ነው። አታበላውም ማለት ነው። ስንዴ በእርዳታ ለምነህ መከላከያ ልትይዝ አትችልም። ግን እሱ ይቅርና እናንተ የአርሶ አደር ልጆች ናችሁ። አርሶ አደር በየዓመቱ ክረምት ለመዝራት ሲወጣ እያንዳንዱ ገበሬ ዝንጀሮ እንዳለ ያውቃል፣ ቀበሮ እንዳለ ያውቃል፣ ጃርት እንዳለ ያውቃል። በቆሎ ከዘራ ዝንጀሮ መጥቶ እንደሚበላበት ያውቃል። አርሶ አደር አያውቅም? የትኛው አርሶ አደር ነው በቃ ዘንድሮ እርሻ ልተውና ዝንጀሮን ብቻ ላጥፋ፣ ዘንድሮ እርሻ አያስፈልገኝም ቀበሮ ብቻ ከኛ አካባቢ ይጥፋ የሚል አርሶ አደር የለም። በአንድ እጁ ይዘራል፣ በአንድ እጁ ቀበሮ ጋር ይታገላል። እኛ
በአንድ እጃችን ልማት በአንድ እጃችን አገር ማንከላከል ከሆነ ደህንነቱ መልሶ ይወስደናል። ለምሳሌ እናንተም ብቻ ልውሰድ። እናንተ ባለፈው 3 ቀን መታችሁ የተሰራውን ስራ ባታዩ ኖሮ ከሸኔ ጋር በመናደርገው ውጊያ ከወያኔ በመናደርገው ውጊያ ብቻ ይሄ መንግስት ስራ እየሰራ ነው ታስባላችሁ? አታስቡም። እንኳን እንደዛ ልታስቡ ቀርቶ የተሰራውን እያያችሁ እንኳን ጥሩ ነው ግን እኛ ሰፈር ካልመጣ ትላላችሁ። ከወጣቱ ምን ይጠበቃል? ለኛ ምን ትነግረናለህ? ወጣቱ ምን ያድርግ የሚል በጣም በርካታ ጥያቄ ተነስቷል። ቁልፉ ጥያቄ እሱ ነው። እኔ የግሌ ልንገራችሁ፣ ዛሬ በሞት እቺን ታክል ጅግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬያለሁ፣ ተርከዋለሁ፣ ጽፈዋለሁ። ቅዠት የለብኝም። እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለው ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገን ሊሰራ ደግሞ አስፓየር የሚያደርግ የመደመር ትውልድ የሚል መጽሐፍ እያዘጋጀው ነው። በሚቀጥለው ዓመት ያልቃል ብዬ ተስፋ አደርጋለሁ። በ5 ይከፍላል ትውልዶችን። አንደኛውን ትውልድ ወግ አጥባቂ ይለዋል። ወግ አጥባቂ ትውልድ ኢትዮጵያ ውስጥ ነበር፣ ነፃነቱን የሚወድ ግን ደግሞ ባህሉን እምነቱን ጠበቅ የሚያደርግ። ቀጥሎ ደግሞ ህልመኛ ትውልድ አለ። ብዙ ጀግንነት አለው፣ ብዙ ይፈልጋል፣ ግን ህልመኛ ነው። ያኔም ህልመኛ ነው፣ የተረፉት ዛሬም ህልመኞች ናቸው። ዛሬም ተጽፏል። ሶስተኛ ውል አልባ ነው፣ ውል የለውም። ኢትዮጵያዊ ነው፣ አፍሪካዊ ነው፣ ማያቅ ውል የጠፋበትን ትውልድ ነበር በሆነ ጊዜ ግራ የገባው። አራተኛው ባይተዋር ነው፣ አገሬ ነው እያለ እንደ ሀገሩ መኖር የማይችል ተምሮ መቀጠር የማይችል መከላከያን መጎብኘት የማይችል የማይፈቀድለት ሀገሩ ነው ግን አይፈቀድለት። በደህንነት ቢሮ ሲያልፍ እንደዚህ ብሎ የሚያልፍ ማለት ነው፣ አይፈቀድም። የተመረጡ ሰዎች ያሉበት፣ ሌላው ግን ባይተዋር የሆነበት። አሁን ያለውን ትውልድ የመደመር ትውልድ እያልነው ነው። የመደመር ትውልድ የራሱ ባህሪዎች አሉት። አንደኛው አንድነትን የሚወድና ለአንድነት የሚሰራ አማራ፣ ኦሮሞ፣ ጉራጌ፣ ስልጤ የሚል ሳይሆን ጉራጌ፣ ስልጤ፣ አማራ፣ ኦሮሞ ይኑሩ፣ ቋንቋቸው፣ ባህላቸው ይከበር፣ እንደ ኢትዮጵያ ወንድማማች ግን አንድ እንሁን የሚል ነው የመደመር ትውልድ። ከፋፋይ ሳይሆን ሰብሳቢ ነው። ሁለተኛው ብልጽግናን አስፓየር የሚያደርግ ነው። ለመለወጥ፣ ለመልማት፣ ለማደግ አስፓየር የሚያደርግ ነው። ሶስተኛው በሐሳብ ልዕልና የሚያምን ነው። ለአይዲያ ቫልዩ ያለው ክብር ያለው ዝም ብሎ የሚነዳ ሳይሆን ክብር ያለው። ሶስተኛው ለዓለም መትረፍ የሚያስብ ነው። ለዛ የሚነሳ ትውልድ መሆን አለበት። በነፃ የሚሰጥ እንደተሰጠው የሚያቅ ለአይን ሳይከፈልህ ለጥርስ ሳይከፈልህ ሁሉም በነፃ ወስደህ በነፃ መስጠት ነውር አድርገህ የምታስብ ሳይሆን በነፃ መትከል፣ በነፃ ማካፈል፣ አሮጊቶች ማገዝ ትክክለኛ ምግባር ብሎ የሚያስብ ነው የመደመር ትውልድ። በመስጠት በነፃ ማገልገልን እንደ ክብር የሚያይ ነው። ሌብነትን የሚጠየፍ ነው። እኔ የተማርኩ የማቅ ሐሳብ ያለኝ ሰርቼ የማገኝ በመስረቅ በማጉደል አተርፋለሁ ብሎ የማያስብ ነው። በሰፈር አጀንዳ የማይጠመር ሰፈር የሚል ሰው ሰፈር ነው የሚቀረው። ባይዘው ምንም በሰፈር አጀንዳ የላቀ ነገር መፈጸም አይቻልም። እና ስለ ሰፈር የሚጨነቁ ሰዎች ሰፈር ይቀራሉ። ከዛ ውጡ። እናንተ አፍሪካ ማን ሊመራ ነው? ዓለምን ማን ሊመራ ነው? አንተ መንደር ውስጥ የምትልከሰከሰው ማን ነው? አፍሪካን የሚመራው
እንደዛ አስፓየር ማድረግ ይኖርብናል። የመደመር ትውልድ የምንላቸው ከኢንስትሩመንታል ቲንኪንግ ወደ ዩኒቨርሳል ቲንኪንግ ያደጉ ናቸው። ከኢንስትሩመንታል ሪዝኒንግ ወደ ዩኒቨርሳል ሪዝኒንግ ያደጉ ናቸው። ሪዝኒንጋቸው ወደ ዩኒቨርሳል ያደገ ነው። ዩኒቨርሳል ሪዝኒንግ መያዝ እየቻልክ ኢንስትሩመንታል ሪዝኒንግ መያዝን እንደ ትልቅ ነገር ማየት አያስፈልግም። ማደግ መስፋት ስትችል ማለት ነው። የመደመር ትውልድ ያ ባህሪ ያለው ሲደመር የመደመር ትውልድ ደህንነት ይገባሃል ሲባል እምቢ ይላል። ቆሻሻ ይገባሃል ሲባል እምቢ ይላል። እርዳታ ልስጥ ሲባል ኖ ኖ ሰርቼ አመጣዋለሁ ይላል። የምን እርዳታ ነው? ሰራዋለሁ ይላል። እርዳታን እንደ ጌጥ የሚያይ አይደለም። አንተ በሰፈር ብቻ አስብ ሲባል የለም ስለ ዓለም ነው የማስበው ይላል። ምረጡ እንግዲህ ደህንነት፣ የሰፈር ጠበቃነት፣ ቆሻሻ ይቅርብን የሚል ትውልድ መሆን ትፈልጋላችሁ ወይስ ሰፈሬ መንደሬ እያላችሁ በእርዳታ ስንዴ መኖር ትፈልጋላችሁ? ጥያቄው ምርጫው የእናንተ ነው። የመደመር ትውልድ በጊዜ ብቻ አይሆንም። እነዚህም ባህሪያት በመላበስ ነው የሚሆነው። ለእናንተ ያለው መልእክት በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ኖ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ